ዋጓን ፋሚሊ እንደምን አላችሁ? ዴይ2 vlog ብዙዎቻችሁ ኮሜንት ላይ ያበደ ነው ምናምን የስልክ ጥራት ራሱ ያበደ ነው ምናምን እያላችሁ ነበረ። ቴንክ ዩ ብለናል። ቴንክ ዩ ያው ከጀለሶችም ቢሆን ወደፊት እናሻሽላለን። ብቻ ዴይ2 vlog እንግዲህ ከሰፈር እዚህ ድረስ ለመቅረጽ አይመችም። ቢኮዝ ስልክ የለም አሁን ላይ ያለን ስልክ የጀለስ ዛት ዛሬ ዴይ2 vlogአችንን የምንጀምረው ይትበላታ ከዚህ አያችሁ ያበደ ነው። ከዚህ ነው የምንጀምረው። ምቹ ኮርና ከዛ ነው የምንጀምረው። የሆነ ምሳ ነገር እንድንበላ ተብሎ ወደ 5 ኪሎ 6 ኪሎ ብቻ ከሁለት አንዱ ፍርፍር ተራን ለማታውቁት ሰዎች ላሳያችሁ። የ130 ብር ምግብ አለ። በጣም ብዙ 3 ሰው ማይጨርሰው አናውቅም። አብረን እንውላለን ማለት ነው። ዛሬ 1-2 ሰዓት አብረን እናሳልፋለን። ዴቭ ነኝ። ደግሞ ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። ዴይ1 vlog የተመቻችሁ እንዳለ ኮሜንት ላይ ዴይ1 እያላችሁ ጻፉልኝ። ዛሬ ዴይ2 vlogአችንን ጀምረናል ማለት ነው። ማን እየወጣን ነው የምላችሁ? ጭራሽ ነው ማልሰማው ማለት ነው። ይሄ በእናትህ እንዴ ሻርማ አብረን ነው የምንሄደው። ያፋሚ 5 ኪሎ 6 ኪሎ ዋቴቨር እኔ የት እንደሆነ ብዙ አላውቅም። ሁለት አንድ ፍርፍር ተራ አለ ይወዳት ቱካቲ ሰይጣን ቤት ዛሬ ነው ያወቅሁት። ማርያምን ዛሬ ነው ያወቅሁት። ምንም ታሏሻሽ ያበደኩ ነው። ሰይጣን ቤት አይመስልም፣ የመንግስት ቤት ነው የሚመስለው። ይወናል ከቤት ወጥተህ ሳታውቅ ስቀረከው እንደዚህ ነው። ቪዲዮ ስትሰራ እንዲዛቅ ትችላለህ። ዛሬ ሁለት ጓደኞች አብረው የሚያዙት ላሳያችሁ። አታይም? ብቻ መንገዳችንን ሙሉን አላሳያችሁም መቼም አቧራ ምናምን አለ። ሶዛት ቆረጥ እያረኩ አሳያችኋለሁ። ካቺ ኦ ማይ ጋድ ያበረ ነው አፋኝ ጥላዬ በየት በኩል ነው ያለው? ሰው ምግብ ለመብላት ምን ያህል ሊጓዝ እንደሚችል ማሳያ ነኝ። በዚህ በፀሐይ አስቡ። ኢማጂን ጥላዬ እንዲህ ጥርት ብሎ ከታያችሁ በቃ ሩቅ እየተጓዝኩ ነው ማለት ነው። ብቻ በዚህ ማለት በዛ እየተራመድን ነው እንደርሳለን ከንግሱ። Now I try to be pure, no be like say I know this shit no man. I just can't. So ምንድነው ፍርፍር ተራ this life plenty. አንዳንዴ በጣም የሚያስጠላ ነገር አጋጥሟችሁ ማለት እንዴትም ወደ ካሜራ ልታስገቡታችሁ። ይህ ሳር እንዴት እንደሚሸት ባሳያችሁ እዚህ ጋር። What? Bro, what are you talking about, man? God damn. በጣም ነው ያስጠላው ግን I can't. በቃ አሽትቱ ተረዱኝ ዝም ብላችሁ እንጂ ማለት ማን ምግብ ፍለጋ አይመስልም። ስደት የወጣው ነው የሚመስለው። እስካሁን አልደረስኩም። በነፃም አይደለም። አይ ነው ዛት ግን ይሄ ነገር እንዴት ነው የሚፈታው? አረ ወይ ጉዲ በጣም ይሸት ነው ይሄ ሳሩ። አሁንም እኮ አለቀህ አለኝ እኮ አንተ አለቀህ አለኝ። ምን ላድርገው? ይሄ አለቡ አለቀህ አለኝ። ብቻ ይሪዟራሪስ እየደረስን ነው። ላበላቡኝ ያለው ዴይ2 vlog በጣም አድካሚ ነው በእውነት። ደግሞ ደህና ቁም ነገር ሳይኖራችሁ ስትሰሩ እንደዚህ ነው መዛቅ ብቻ። እስኪ እንመለሳለን።
ይሄ ሁሉ የለፋውበት ምግብ Finally, worthy opponent. Our battle will be legendary. ያው ሁሉ መንገድ ተጉዤ የመጣሁበት አገኘሁት ነው ማለት አታትንካ አንተ ለካ ይሄ ነው ዋናው ምግብ የራበው ሰው ማለት ነው ምንም አይምርም የሚባለው ይሄ ነው ፋሚሊ። ያው የተጓዝኩት እንዳለ ነው ካስኩት